ከፈረሴ ይሻለኛል ነፍሴ ብለን ቤትሽን እንሰራለን። ከ44ቱ የጎንደር አድባራትና ገዳማት አንዷ ናት ሐመረ ብርሃን ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን። በ1776 ዓመተ ምህረት በቀዳማዊ አጼ ተክለ ጊዮርጊስ ዘመነ መንግስት ነበር የተተከለችው። ንጉሱ በፈረስ ሆነው ከስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት አገኟቸውና ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም አስመጥተው ቤተክርስቲያን እንዲተከል አስደረጉ። 500 ሊቃውንትና 95 መነኮሳትም ቀን ከሌሊት ያገለግሏት ነበር። ይህች ጥንታዊትና ታሪካዊት ገዳም ግን ከዘመን ብዛት በጉዳት ላይ ትገኛለች። እናም እንደ ንጉሱ ከፈረሱ ነፍሱን የሚያስቀድመውን ሁሉ ትጣራለች። እኛም ከፈረሳችን ነፍሳችን፣ ቤታችን እመቤታችን ብለን ለ3 ቀን ጎንደር ልናድር መስከረም 30 ጥቅምት 1 እና 2 በቀጥታ ስርጭት ጠብቁን። በእነዚህ ስልክ ቁጥሮች ከደወላችሁ ሁላችሁም ታገኙናላችሁ። ኑ አብረን እንደር ከሊቃውንቱ ሀገር ደብረ ምጥማቅ ቅድስት ማርያም ጎንደር። ለማደሪያሽ እንሰግዳለን፣ ቤትሽንም እንሰራለን።